ጤና ይስጥልኝ የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምናላችሁ። አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ አስቸኳይ መረጃ ለአሜሪካ ቪዛ ባለቤቶች ከ175,000 በላይ ቪዛዎች ተሰረዙ። አዲሱ ጥብቅ የዲጂታል ቁጥጥርና የአይስ እርምጃ። ሌላኛው ዜናችን አሜሪካ ውስጥ ትልቅ ስጋት የፈጠረው አዲሱ የጦር መሳሪያ ሕግ በትምህርት ቤት ተኩስና በሕዝብ ደህንነት ላይ ያለው አደገኛ ተጽዕኖ። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜ ትክክለኛና ሚዛናዊ መረጃ በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃ እናልፋለን። በአሜሪካ የኢሚግሬሽንና የቪዛ ሕግ ላይ የተደረጉ በጣም አበይትና አዳዲስ ለውጦችን ይዘንላችሁ ቀርበናል። የአሜሪካ የውጭ ጉዳይ ሚኒስቴርና የሀገር ውስጥ ደህንነት መስሪያ ቤት ይፋ ባደረጉት አዲስ መረጃ መሰረት በአሜሪካ የቪዛ መሰረዝና በቁጥጥር ስር የማዋል እርምጃዎች ከዚህ ቀደም ታይቶ በማይታወቅ ደረጃ እጅግ በጣም ጨምረዋል። እንደ አሜሪካ ውጭ ጉዳይ ሚኒስቴር መረጃ ከሆነ ከጥር 2025 ጀምሮ ከ175,000 በላይ የመኖሪያና የጉብኝት ቪዛዎች በይፋ ተሰርዘዋል። ቀደም ሲል በየዓመቱ ይሰረዝ የነበረው የቪዛ መጠን ወደ 40,000 ብቻ አካባቢ የነበረ ሲሆን አሁን ግን የቁጥጥር ስርዓቱ ተጠናክሮ በየወሩ ከ10,000 በላይ ቪዛዎች በመሰረዝ ላይ ይገኛሉ። ይህ ከፍተኛ ጭማሪ ሊመጣ የቻለው ሚኒስትሩ በስራ ላይ ባዋለውና 55 ሚሊዮን የሚሆኑ የቪዛ ባለቤቶችን በየቀኑ በሚከታተለው አውቶሜትድ የዲጂታል ቁጥጥር ስርዓት ምክንያት እንደሆነ ተገልጿል። ለቪዛዎቹ መሰረዝ እንደ ዋና ምክንያት ከተጠቀሱት መካከል የወንጀል ጥሰቶች ግንባር ቀደም ስፍራ ይይዛል። በተለይም ከተፈቀደው የፍጥነት ወሰን በላይ ማሽከርከር፣ ጠጥቶ ማሽከርከር፣ የኃይል እርምጃ ወንጀሎች፣ የጾታ ጥቃት፣ የህፃናት ጥቃት፣ እጽ መያዝና የማጭበርበር ድርጊቶች ዋና ዋናዎቹ ናቸው። እዚህ በተጨማሪም በእርዝ ቱሪዝም ወይም ልጅ ለመውለድ ብቻ ወደ አሜሪካ በመግባት ዜግነት ማስገኘት ህገወጥ አሰራርን በተከተሉ ሰዎች ላይ እርምጃ የተወሰደ ሲሆን በሰሜን አፍሪካ የሚገኝ አንድ የአሜሪካ ኤምባሲ ብቻ የ100 ወላጆች ቪዛ መሰረዙ ተጠቅሷል። በሌላ በኩል ከቪዛ ስረዛው ጎን ለጎን የኢሚግሬሽንና የጉምሩክ አስከባሪው አካል ወይም አይስ በሀገር ውስጥ የሚያደርገውን ቁጥጥር አጠናክሮ ቀጥሏል። ተቋሙ ይፋ ባደረገው መረጃ በሐምሌ ወር ብቻ ከ51,000 በላይ ሰዎችን በቁጥጥር ስር ያዋለ ሲሆን ከዓመቱ ጀምሮ ደግሞ ከ605,000 በላይ ሰዎችን ከሀገር አውጥተዋል። በተለይም የአውሮፕላን ማረፊያዎች፣ የሀገር ውስጥ አውቶቡሶች እና የፍርድ ቤት አካባቢዎችን በመጠቀም የሚደረጉ ድንገተኛ ቁጥጥሮች በቁጥጥር ስር ለመዋል ጭማሪው እንደ ዋና ምክንያት ተጠቅሰዋል። ይህ በእንዲህ እንዳለ የእርምጃው መስፋፋት በካፒታል ሂል የህግ መውጫ ምክር ቤት አባላት ዘንድ ከፍተኛ ቅሬታና ምርመራ አስነስቷል። በሴናተር ኤሊዛቤት ዋረን የሚመራው ቡድን ይፋ ባደረገው መረጃ የፖሊሲ ለውጥ ከተደረገ በኋላ አይስ የአሜሪካ ሰራዊት አባላት የሆኑ የውጭ አገራት ዜጎችንና ቤተሰቦቻቸውን በቁጥጥር ስር ማዋልና ከሀገር ለማስወጣት መሞከሩ አሳሳቢ እንደሆነ ገልጸው ምርመራ ጀምረዋል። በሌላ ዜና በአሜሪካ የሚነሱ የህግ ውይይቶችና የፍርድ ቤት ውሳኔዎች በሰዎች እይታ ህይወትና በህዝብ ደህንነት ላይ ምን ያህል ግልጽ ተጽዕኖ እንደሚያሳድሩ የሚያሳይ አዲስ ዜና ወጥቷል። በቅርቡ የተላለፈ አንድ የህግ ውሳኔ የጦር መሳሪያ ድምፅ ማቀቢያዎችን ወይም ሳይለንሰሮችን ያለምንም ምዝገባ መግዛት የሚያስችል ዕድል በመክፈቱ በብዙ ወገኖች ዘንድ ከፍተኛ ስጋትና ግራ መጋባት ፈጥሯል። ይህ ውሳኔ ለምን ለአሜሪካን አሳሳቢ ሆነ ከተባለ ዋናው ምክንያት ከህዝብ ደህንነትና በሀገሪቱ ከሚከሰቱ የትምህርት ቤት ተኩሶች ጋር በቀጥታ ስለሚያያዝ ነው። ለረጅም ዓመታት አሜሪካ ውስጥ ሳይለንሰሮችንና ጫጭር ጠመንጃዎችን ለመግዛት ጥብቅ የጀርባ ታሪክ ምርመራና ምዝገባ ይደረግ ነበር። የዚህ አሰራር ዋና ዓላማ አደገኛ መሳሪያዎችን ወደ ተሳሳተ እጅ እንዳይገቡ መከላከልና ጥቃት ሲፈጸም ፖሊሶች የተኩስ ድምፅ ሰምተው አጥቂውን በፍጥነት እንዲያቆሙ መርዳት ነው። ነገር ግን
ታክስ ከመነሳቱ ጋር ተያይዞ የወጣው አዲስ የፍርድ ቤት ውሳኔና የፍትህ ሚኒስቴር ውሳኔውን ላለመቃወም መምረጡ ይህንን ጥብቅ ቁጥጥር አዳክሞታል። የመሳሪያ ቁጥጥር ደጋፊዎች እንደሚሉት አንድ አጥቂ ሳይለንሰር ከተጠቀመ የጠመንጃ ድምፅ ስለሚቀንስ በትምህርት ቤት ወይም በህዝብ ስብሰባ ቦታዎች ያሉ ሰዎች ተኩስ መከፈቱን ወዲያውኑ ላይረዱ ይችላሉ። ይህም ሰዎች በፍጥነት እንዳያመልጡ የሚያደርግ ከመሆኑም በላይ ፖሊስ አጥቂው ያለበትን ቦታ ለይቶ አደጋውን እንዳያስቆም ትልቅ እንቅፋት ይፈጥራል። በተጨማሪም በቀላሉ የሚደበቁ አጫጭር ጠመንጃዎች ያለ ጥብቅ ምርመራ እንዲሸጡ መንገድ መከፈቱ በየጊዜው በትምህርት ቤቶችና በጨዋታ ቦታዎች በሚከሰቱ የጦር መሳሪያ ጥቃቶች የንጹሐንና የህፃናት ህይወትን የበለጠ አደጋ ውስጥ እንዲወድቅ ያደርጋል የሚል ከፍተኛ ስጋት ፈጥሯል። በአሁኑ ወቅት የትኞቹ ደንበኞች ያለ ምዝገባ መግዛት እንደሚችሉ ግልጽ ባለመሆኑ የመሳሪያ ገዢዎችም ሆኑ ህግ አስከባሪዎች በትልቅ ውዥንብር ውስጥ ይገኛሉ። በአጠቃላይ ይህ ዜና ተስፋፊ የጦር መሳሪያ ህጎችና ድንገተኛ የህግ መላምቶች የሰዎችን ዕለታዊ ሰላም እንዴት እንደሚያናጉ የሚያሳይ ሲሆን ለአድማጮችም በአሜሪካ የፖለቲካ ውሳኔዎችና በንጹሐን ዜጎች ደህንነት መካከል ያለውን ጥብቅ ቁርኝነት ግልጽ ያደርጋል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምታደምጡት የኖርዌይ የውጭ ጉዳይ ሚኒስቴር ኤስፐን ባርት ኤዲ ከአልጀዚራ ጋር ባደረጉት አስቸኳይ ቃለ ምልልስ አሜሪካ በኢራን ላይ የከፈተችው ጦርነት ብልሃት የተሞላበት አልነበረም ሲሉ ተናግረዋል። ሚኒስተሩ አክለውም ጦርነቱ ያስቀመጠውን የመጀመሪያ ግብ ማሳካት እንዳልቻለና በቴሄራን የሚገኙ ጠንካራ አቋም ያላቸውን ወገኖች የበለጠ ማጠናከሩን ገልጸዋል። በሌላ ዜና ለረጅም ጊዜ ባህር ላይ በቆየች የዩኤስ አብርሃም ሊንከን መርከብ ላይ ያሉ መርከበኞች ከፍተኛ ችግር ውስጥ ገብተዋል። በምግብ እጥረትና በውሃ ማስተላለፊያ ቧንቧዎች መበላሸት የተማረሩት ሺዎች አንዳንድ መርከበኞች ሕይወታቸውን ለማጥፋት እስኪያስቡ ድረስ መድረሳቸው ተሰምተዋል። በሌላ ዜና በአውሮፓ እየተከሰተ ያለው እጅግ አቃጣይ የሙቀት ማዕበል ሌላ ቀውስ አስከትሏል። የዳኑብ የወንዝ ውሃ መጠን በከፍተኛ ሁኔታ በመቀነሱ ምክንያት የሮማንያ ብቸኛ የሆነው የኒውክሌር ኃይል ማመንጫ ስራውን በድንገት ለማቆም ተገዷል። ይህም የሀገሪቱን የኤሌክትሪክ አቅርቦት አደጋ ላይ ጥሎታል። በመጨረሻም ባለፈው ወር ከግሪክ ወደ ጀርመን ይበር በነበረ የራይን ኤር አውሮፕላን ላይ ስለደረሰው አስደናቂ አደጋ አዲስ መረጃ ወጣ። የአሜሪካ መርማሪዎች ባወጡት ቅድመ ሪፖርት መሰረት የአውሮፕላኑ ሞተር ማራገቢያ በመሰበሩ ምክንያት የተፈጠረው ፍንዳታ የመስኮቱን መስታወት ሰብሮ የአንድ ተሳፋሪን ጭንቅላት ወደ ውጭ እንዲሳብ አድርጎት ነበር። ለዛሬ ይዘንላችሁ የመጣነው መረጃ ይህንን ይመስል ነበር። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው በሰላም ቆዩን።